ጋይስ እንደዚህ አዘርዝቆ እንደዚህ ያርጎ እንደዚህ አስደርጎ ብልግና ነገር ያረጋታል። ዩኒፎርም ሱማን አልቆ በቃ ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው ስትል በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ ተናግራለች። ድምኔ ያለሽ አስሎሽ እንዴት ትከራለሽ ፊሏን ራዷ ጥብሷን ጣዷ ሳትነቷን ዳዳር እመኝን። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው መስቀለን እንጨታለን ቀለል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለኔ ተቀመኛል። ወደ ቪዲዮቹ እሺ ቤተሰቦች፣ ሰሞኑን ብዙዎች ሲያነጋግርና ሲያስቆጣ የነበረ አንድ የብልግና ድርጊት ነበረ። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው ስትል በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ ተናግራለች። የብርቱካን ያልሆነው የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መሰራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ የብርቱካን ያልሆነውን የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው? እስካሁን ያልተመለሰልኝ ጥያቄ ነው ለራሴም ስትል ተናግራለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃል ገልጻለች። በኢቢኤስ አንድ ባለታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጥ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቷ በቢላዋ ፈቅፈቀውኛል ብላ ብትናገርም ጭንቅላቷ ላይ ያለውን ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ቃሏን ለፖሊስ ሰጥታለች ሉላ ገዙ። እሺ ቤተሰቦች እንደሰማችሁት ነው። ሰሞኑን አነጋጋሪ የነበረ ቪዲዮ ተለቆ ነበር በኢቢኤስ ቴሌቪዥን ጉዳይ። ታዲያ በዛ ጉዳይ ሉላ መልስ ሰጣለች። እናንተስ በዚህ ጉዳይ ላይ ምን ሐሳብና አስተያየት ትሰጡበታላችሁ? ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ተወልደ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ንምተው እንደ ጋሽ ይበልጣል። ተው እንዲሁም ለእናቱ ነው የምናገርልህ። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ ኢሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አለው ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋ ናት። ሰውዬ እንከባበር። ዝም በል ጠጃም፣ ዝም በሉ። ለልጁም ተናገርሽ። ጠጅ መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። ኧረ ዝም ይበሉ። ቆይ ይረጋጉ፣ ይከባበሩ፣ እረፉ፣ ይከባበሩ። እሺ ፋሚሊዎች፣ እስኪ በልጅነታችሁ አዝናኝና አስቂኝ ታሪክ ያላችሁ ፋሚሊዎች ካላችሁ ትውስታችሁን እስኪ ኮሜንት ላይ ጻፍ አድርጉልን። አሁን ከመሬት ላይ ማለት ነው 10,000 ሚሊዮን 90 ሚሊዮን 100 ብር ብናገኝ ምን ታረጊበታለሽ? ጥቅ ቋቋ ጫማ፣ ጥቅ አሻንጉሊት እና ጥቅ ብሪንዳ ነው የምገዛው። አንተ እኔ ደግሞ ማለት ነው 10,000 ሚሊዮን 90 አይስክሬም፣ 10,000 ሚሊዮን 90 ደግሞ ቢስኩት። እኔም ጥቅ ብስኩት ገዛለሁ። እኔ ነኝ ብስኩት ምገዛው መጀመሪያ። ቀቅለ ብለው እኔ ፓስቲ ገዛለሁ። እሺ ሌላ አትሽ ምን ትገዣለሽ አንቺ? እኔ ደግሞ ለእናቴ እዛ ሰማይ ውስጥ የሚደርሰውን ፎቅ ገዛላታለሁ። እኔ ደግሞ ለእናቴ ደግሞ ሱቅ ገዛላታለሁ። ካቦት ኮሜርሻል በካዛንቼት እና በሽሮ ሜዳ እያስገነባ ስላለው የንግድ ሱቆች አልሰማሽም? ምን አይነት ነገር ነው ደግሞ የምታወራው? ደግሞ እኮ የ30% ቅድመ ክፍያ ከባንክ ጋር ማያያዝ ይቻላል። ደግሞ እኮ በውስጡ ፓኖራሚክ ሊፍት፣ 24 ሰዓት የሚሰራ ጄኔሬተር፣ የከርሰ ምድር ውሃ፣ ሲሲቲቪ ካሜራ፣ ሲኒማ፣ ፉድ ኮርት፣ ካፌ፣ ጌም ዞን፣ ክሊኒክ፣ ወተር ፓርክም እኮ አለው። ደግሞ እኮ ሽያጭ እንደተጀመረ በመጀመሪያው ሳምንት የምትገዢ ከሆነ የ5% ቅናሽ አለው። በስመ አብ! አንድ ሱቅ ስትገዢ የሎተሪ እጣም አለው። አንደኛ እጣ 5 ሚሊዮን ብር፣ ሁለተኛ እጣ 2.5 ሚሊዮን ብር። በስመ አብ! ሶስተኛ እጣ ደግሞ 1 ሚሊዮን ብር እኮ ነው። ከአራተኛ እስከ 10ኛ እጣ ደግሞ ማለት ነው 400,000 ብር እስከ 50,000 ብር እኮ ነው። ስልክ ቁጥራቸው
0973 22 22 27 እና 0983 22 22 27 ላይ መደወል ይቻላል። ጃራና ባለቤቱ ቤተሰቦች ሌላ ታሪክ ውስጥ ሌላ ላይ ደርሰዋል ማለት ነው። በቃ ምን አይነት ፍጣን ያደረጉ ሰዎች ናቸው ግን። እኔ እምልሽ አቤት፣ እዚህ ያልማዝ ልጅ ከሴት ጋር ሌላ ነገር ጀምሮ እናቱ ሰማች። ኧረ ተይ በእውነት በዚህ እድሜ አይገርምም? የልጅሽ እኩያ እኮ ነው። የማ የዚህ? አዎ። ኧረ አይደለም ይሄ ትንሽ ነው። አዎ ያኛው ትልቅ ነው። አዎ ያኛው እኮ ትልቅ ነው። ያ ትልቅ ነው። እና ምን አለችው? ከቤት አባረረችው። አዎ ግን ያንቺ ልጅ እንዲያን ነገር ጀምሯል እሱ አረ እንዲያን ነገር አያውቅም እሱ። እርግጠኛ ነሽ? እርግጠኛ ነኝ። ይውስቲ ፊቱን ዞር ብሎ እንኳን ሴት አይም ዞር ብሎ። አረ እኔ እንዲያን ነገር አፍራለሁ። የቤት ልጅ አይደለም። በጣም ጎበዝ ልጅ፣ በጣም ያስታውቃል። ናው ቤቲ እንዳለች ደብዳቤህን ቀቅለህ ብላው ብላለች። ወይኔ ናውል እኮ በቃ ቲክቶክን ይስራተ መሽመሽ ይጫወታል። እዚህ ሰው ሌላ ላይ ደርሷል። አንተ ግን ቀጣይ ዓመት ግን ቲክቶክ መሸለም አለበት። ዮሐና ነይ ብሎሻል እንዳትቀሪ ሰምተሻል። ሳምቦድም እያለሽ አስሎሽ እንዴት ትቀሪያለሽ? ፊሏን ራዷ ጥብሷን ጣዷ ሳትነጯን ዳዳር እመኝን ታቋል ጓዳ። እሺ ቤተሰቦች እንዳያችሁት ነው። ይህ ድርጊት የብልግና ድርጊት ሳይሆን የሰርከስ ፕሮግራም እያካሄደች ነው እህታችን። ብዙ ሶሻል ሚዲያ ላይ ግን ሲቃበሉት ነው የነበረው የብልግና ድርጊት እንደሆነ አድርገው ነው። እና ለእናንተ ሳላሳያችሁ የፈለኩት ነገር ይኖር ምንድነው ይህ ስፖርታዊ ፕሮግራም ነው። ዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታል። ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታወቃቸው ሰዎች መጠራት እሺ ቤተሰቦች እንዳያችሁት ነው። ይሄ በጣም ትልቅ ጉድና ቀለሌት ነው። አንድ ትልቅ ጣቢያ ላይ እንዴት ይሄ የሚያክል ድራማና ውሸት ይሰራል? ታዲያ ሉላና የሥራ ባልደረባ በጣም አዝነውና ተክዘው ያያችሁት ቪዲዮ ነው። በዚህ ቪዲዮ ላይ እስኪ ሐሳብና አስተያየታችሁን ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። ድሮ HIV ከወላጅ ወደ ልጅ ነበር የሚተላለፈው። አሁን ላይ ከልጆች ወደ ወላጆች ሆኗል። ወላጆች ራሳችሁን ከልጆቻችሁ ጠብቁ። አሁን ላይ ልጆቹ የሚያደርጉት ነገር እናንተ አይታችሁም ሰምታችሁም የማታውቁት ነገር ነው። ቅርብ ጊዜ የሆነ ቪዲዮ ተመልክታችሁ ሊሆን ይችላል። በጣም ትንንሽ ልጆች ዩኒፎርም የለበሱ ቢበዛ 8 እና 9ኛ ክፍል ቢሆኑ ትምህርት ቤት ውስጥ ምን እያደረጉ እንደነበረ ብዙዎቻችሁ አይታችኋል። ይሄ የታየው ያልታየው ደግሞ በየሰርቻው በጣም ብዙ ነገር አለ። የትምህርት ቤት መክፈልና ምግብ መግዛት ብቻ በቂ አይደለም። ያ ወላጅ አያስፈልግም። ልጆችን መቆጣጠር በጣም ያስፈልጋል። አሳቻ ሰዓት ላይ ትምህርት ቤታቸው እየሄዳችሁ እዩዋቸው። እረፍት ሰዓት፣ ምሳ ሰዓት ሲለቀቁ እየሄዳችሁ እዩዋቸው። ጓደኛቸው እነማን ናቸው እዩዋቸው። ወደ ቤት ሲመለሱም ታብሌት፣ ስልክ በጣም ሕፃን ሆኖ ነው የምትሰጧቸው። ምንድነው የሚያዩት? የሚያዩም ነገር ከሆነ እኮ አጠገባችሁ ሆኖ ይዩ። በጣም እየተበላሸ ነው ትውልዱ። የኔ ልጅ ጨዋ ነው እንደዛ ያደርግም፣ እውነትህን ነው። የኔ ልጅ ጨዋ ናት እንደዛ አታረግም፣ እውነትሽን ነው። ሁሉም ልጅ በወላጁ አይን ጨዋ ነው። እነዛ ቪዲዮም ላይ ያየናቸው ልጆች ወላጆቻቸው ቢጠየቁ የኔ ልጆች ጨዋ ናቸው ነው የሚባሉ። እንዲህ የሚባል ነገር የለም። ይሄ የአንድ ሰው ብቻ ኃላፊነት አይደለም። እናንተ የራሳችሁን ልጅ ስርዓት ብታስይዙ ትምህርት ቤት ደግሞ ከሌላ ተማሪ የማይሆን ነገር ሊማሩ ይችላሉ። ስለዚህ ሁሉም ወላጅ
የራሱን ስራ ከሰራ ይሄ ነገር እየተስተካከለ ይመጣል ማለት ነው። የወላጅ ብቻም ችግር አለን። ትምህርት ቤቶችም ሊደር ምናምን ቅጠሩ እንጂ በዛ እርግታችሁ ቅጠሩ። እረፍት ሰዓት፣ ምሳ ሰዓት እየተሽከረከሩ ተማሪዎቹንም ግቢውንም የሚያዩ ትውልድ ከሚባለሽ መቅጠር እኮ ምንድን ነው? በጣም የሚያስፈራ ትውልድ ነው እየመጣ ያለ። በጣም ስፒድ ላይ ናቸው። በጣም ፍጥነት ላይ ናቸው። ካሁኑ ካላቆምናቸው ነገር እማንወጣው ነገር ውስጥ ነው የምንገባው። ስለዚህ ይሄ ቲም ወርክ ነው። የአንድ የሁለት ሰው ብቻ አይደለም። ሁሉም ወላጅ የራሱ ልጅ ላይ የቤት ስራውን ይስራ። ነገሮች እየተስተካከሉ ይመጣሉ። ወላጅ፣ ትምህርት ቤት፣ አስተማሪዎች፣ ትምህርት ሚኒስቴር ሁላችሁም ነው የሚመለከታችሁና ተረባርበን የሚመጣውን ትውልድ ቀና እናድርገው ለማለት ነው። ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር፣ ኮፒ ሊንክ አድርጉት። አመሰግናለሁ። እውነቱን ነው ቤተሰቦች፣ እንደሰማችሁት ነው። ኤችአይቪ ስርጭት በቻት እየተካሄደ ያለው ከወላጅ ወደ ልጅ ሳይሆን ከልጅ ወደ ወላጅ ነው። ምክንያቱም በጣም በእንዝላልነት አላስፈላጊ ቦታ ላይና ማይሆን ድርጊት እያደረጉ ተማሪዎች እየተገኙ ነው። አላስፈላጊ ቦታ ላይ ብዙ አይነት የብልግና ቪዲዮዎች፣ ቅሌቶች እየወጡ ነውና እባካችሁ ታላላቅ ወንድሞች፣ ቤተሰቦች ወንድምና እህቶቻችሁን ጠብቁ። ወደ ኔክስት ቪዲዮ ቻው ከተባባልን በኋላ ለምንድን ነው ስልኩን ወዲያው የምትዘጋው? ቺት ለማድረግ ቸኩዬ። ይህንን ነው መስማት የምትፈልጊው? ቻው ከተባባልን በኋላ የዘሪቱን ዘፈን እንድዘፍን ነው የምትጠብቂው? ምንድነው ስልኩን የምትዘጋው? ዝም ብሎ ይቁጠር ታዲያ። የምትናገሪውን ግን ትሰሚዋለሽ? ወደፊት ሚስት የሚሆን ሰው ንግግር ነው ይሄ? ለማታውቂው ለቴሌ ያሳለፈሽ እየሰጠሽኝ እኮ ነው። ሱፍ ለብሶ በመኪና ቢመጣማ ምን እንደምታረጊ ፈጣሪ ወቀው። የማናወራ ከሆነ ስልክ መዘጋት አለበት። አይዶኖ የሰው ትንፋሽ ሙሉ ቀን መስማት ውስጥሽን ሀሴት የሚሞላው ከሆነ ይቅርታ፣ ህይወትሽ ባዶ እንደሆነ ነው እየተረዳው ያለሁት። ማንም ሰው ማይጠገውን ነገር ነው እንዴት ጠገውት ብዬ ራሴ እንድጠይቅ ነው ያረጋው። ቻው ከተባባልን በኋላ ቻው እኮ መደምደሚያ ነው፣ አዝማች አይደለም። የኔ እህት ትምህርት ቤት ሄደሽ አስተማሪውን ጫማ ነው እንደምታየው አልተማርሽም? አንቺ ቻው ከተባልሽ በኋላ ስልኩ መዘጋቱ ነው የገረመሽ አይደል? ሰው እኮ ፍርድ ቤት ተከራክሮ ሳይጨርስ ይፈረድበታል። ታዩ ለነገሩ እኔ ነኝ ጥፋተኛ። ስልኩን ማንሳቴ ነው ስህተቱ። አስተካክላለሁ። ኦሪጂናል በእናንተ ጓደኝነት አይደል? የምን ብቻዬን እንደማትሆኝ አውቅ ነበር ወንድም። ስትወድቅ ደገፍ ካላረኩ ምኑ ጋር ነው ታዲያ ጓደኝነቴ? እሺ ቤተሰቦች እንደሰማችሁት ነው። በጓደኛሞች መሀል መግባት የለብንም። ሲቀጥል ደግሞ ጓደኝነት ሁሌም ክሎዝ ነው መሆን ያለበት እንጂ ሌላ ሰው ገብቶ ሌላ ሀሳብ መስጠት አይጠበቅበትም። እሺ ቤተሰቦች እንደዚህ አይነት ወጣ ላለው አለባበሶች የሚለብሱ ሴቶችን ተማሪዎች ሲያዩ የላይቭ ቪዲዮችን ሰርች አድርገው በማየት ወደ አላስፈላጊ ድርጊቶች እንዲሄዱ ያደርጋቸዋልና ለዚህ ነው ከተማሪዎች ፋሚሊዎች ስልካችሁን አርቁ ብለን እየነገርናችሁ ያለው። እሺ ቤተሰቦች ብዙ ቁም ነገሮችን አይተናል፣ ሰምተናል፣ አውቀናል። ወላጆች ልጆቻቸው መጠበቅ እንዳለባቸው ትምህርት ወስደናል። በቀጣይ በሚገራረሙ ቪዲዮዎች እንደዚህ ይመቻችሁ። ባይ ባይ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።